እጆቹን እያንቀሳቀሰ ያሳየን። ሻታካ ፓራዶስ ሰራባካታያስ እዛ ፎቅ ላይ ያላችሁ ፈጥናችሁ ከዚህ ህዝቡ ጋር አብራችሁ ቆሙ። ካላችሁበት ቦታ እየተጠጋችሁ ቆሙ። የምትችሉ ሁላችሁ ፈጥናችሁ ኑ ወደዚህ። እጆች እየተንቀሳቀሱ ዝግጁ ናችሁ? ዝግጁ ናችሁ? ተዘጋጅታችኋል? ጸጋና ኃይልን ትቀበላላችሁ። ታምናላችሁ ወይ? ታምናላችሁ ወይ? ይህ ጸጋና ኃይል ያሶርሳችኋል፣ ያበዛችኋል፣ ያሰፋችኋል። በመንፈሳዊ ዓለም በታላላቅ ከፍታ ላይ ያቆማችኋል፣ ያበለጽጋችኋል፣ ሁሉን ያስችላችኋል። የኢየሱስን ወንጌል በኃይልና በስልጣን እንድትናገሩ ያደርጋል። በራችሁን ይከፍታል፣ ትምህርታችሁን ይባርካል፣ ጤናችሁን ይመልሳል፣ ከፍታን በሕይወታችሁ ላይ ይጨምራል። እጃችሁን እያንቀሳቀሳችሁ ጸጋና ኃይል በሉ። ሁሉ ሰው ወደ ራሱ ነው የሚጣራው። 4 ጊዜ ትጠራላችሁ ወደ ሕይወታችሁ። ጸጋና ኃይል በሉ። መንፈስ ቅዱስ አሁን ይሰጣችኋል። 1 ለስጢፋኖስ እንደበዛ ለእናንተም ይበዛል። 2 ጥሩት አሁን 3 ድገሙ አሁን 4 5 6 የመጨረሻ ይለፍ ብያውጃለሁ። አሜን ብላችሁ ተቀበሉ። ይለፍ 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 ይለፍ። በአገልግሎታችሁ ላይ፣ በስራችሁ ላይ፣ በቤታችሁ ላይ ጸጋና ኃይል በላጭነትን የሚሰጥ ድልን የሚሰጥ ከፍታን የሚሰጥ የሚያስወርስ ተቀበሎቻችሁን ከፍ አድርጋችሁ አሜን ብላችሁ ውሰዱ። ውሰዱ አሜን ብላችሁ ውሰዱ አሜን ብላችሁ አምናችሁ ለተቀበላችሁ በኢየሱስ ስም ሆኗል። በኢየሱስ ስም ሆኗል። ጌታ እንደዚህ ይለኛል፣ ሰው ማያስቆማቸው፣ ትውልድ ማያስቆማቸው፣ ጨለማ ማያስቆማቸው ጸጋና ኃይልን ተቀብለው የሚገለጡ ለሆሳና ለኢትዮጵያ መፍትሄ የሚሆኑ በዚህ መሃል አሉ፣ በዚህ ምድር አሉ። አገርን የሚመሩ ለትውልድ በረከት የሚሆኑ የጨለማን አጀንዳ የሚያስቆሙ የሉሲፈርን ኃይል የሚሰብሩ የጨለማን ዙፋን የሚንዱ በዚህ ስፍራ ላይ አሉ። ጸጋና ኃይልን ተቀብለዋል። ሃሌሉያ! የደስታ ድምፅ አሰሙ ጩኸታችሁ። ሃሌሉያ! እጃችሁን ከፍ አድርጉ፣ ከፍ አድርጉ። ይህን ቪዲዮ ለሚከታተሉ በዚህ ሰዓት ላይ ብዙዎቻችሁ በተለያየ አይነት ዓለም ዳርቻ እኔ በሄድኩበት ቦታ በተለያየ አይነት ዓለም ዳርቻ አሁን ባለፈው ሳውዝ ሱዳን ነበሩ፣ ኡጋንዳ ነበሩ፣ ሳውዝ አፍሪካን ባለፈው ነበርን ከጆሲ ጋር። ብዙዎች የዚህ ምድር ልጆች ፍሬዎች በተለያየ አይነት ምድር ላይ ያሉ ቀኝ እጃችሁን ከፍ አድርጉ። በዓለም ዙሪያ ላሉ እንጸልያለን። እጃችሁን ከፍ አድርጉ። አሁን በጸጋና በኃይል ተሞልታችኋል። ለቤተሰቦቻችሁ ብቻ አይደለም፣ በተለያየ አይነት አቅጣጫ ይህን ቪዲዮ በዓለም ዙሪያ ሆነው ለሚከታተሉ በአፍሪካ ምድር በተለያየ አይነት ከተማ በሳውዝ አፍሪካ፣ በኡጋንዳ፣ በሳውዝ ሱዳን በተለያየ አይነት ከተማ በአሜሪካ፣ በካናዳ ሆነው ለሚከታተሉ ለቤተሰቦቻችሁ ለትውልድ እንጸልያለን። እጃችሁን ከፍ አድርጉ። በዚህ ያለፈ ያለ ጸጋና ኃይል ባሉበት ቦታ በኢየሱስ ስም ይገለጥ። የማይቻለውን የሚያስችል ጸጋ በጤንነት የሚያኖራችሁ፣ ከፍታን የሚያስወርሳችሁ፣ ዳርቻችሁን የሚያሰፋ የእግዚአብሔር ጸጋና ኃይል ይህን ቪዲዮ በምትከታተሉ ሁሉ ላይ ይገለጥ በኢየሱስ ስም፣ ይገለጥ በኢየሱስ ስም። ታማችሁ ያላችሁ ተፈወሱ፣ በጌታ በኢየሱስ ስም ተፈወሱ። የተጨነቃችሁ በእግዚአብሔር ብርሃን ነፃ ውጡ፣ ነፃ ውጡ በኢየሱስ ስም፣ ነፃ ውጡ በኢየሱስ ስም። በራችሁ የተዘጋውን በራችሁ ይከፈት በኢየሱስ ስም ይከፈት። በእናንተ ላይ የተሰራ ክፉ መሳሪያ፣ በዙሪያችሁ የሚያንዣብብ ሞት፣ ጭንገፋ፣ በጨለማው ዓለም የተሰራ ክፉ መሳሪያ በኢየሱስ ስም በእናንተ ላይ አይከናወነ አይከናወነ። ይህ ቪዲዮ በአፍሪካ ሀገር በዓለም ዙሪያ ሆናችሁ የምትከታተሉ
በሳውዝ አፍሪካ፣ በሳውዝ ሱዳን፣ በተለያየ አይነት የአፍሪካ ሀገሮች ላይ ሆናችሁ የምትከታተሉ የጌታ ብርሃን ባላችሁበት ቦታ ይገለጥ፣ ይገለጥ፣ ይገለጥ። ህዝቡ ውስጥ ጮሆ ተገለጠ ይበል። ድገሙ። የመጨረሻ በመንፈሴ ምን ያለው ብዙዎችን ከክፉ ነገር የሚያወጣ ከውድቀት የሚያወጣ የጌታ ብርሃን ሲገለጥ ያለው ሆነ። በኢየሱስ ሆኗል። ለጌታ እልልታ ጭብጨባ። ክብር ለማን ይሆን? በእነዚህ 3 ቀናት ደስተኞች ናችሁ? ደስተኛ የሆነ ሰው ድምፅ አሰሙ እስቲ። ይህን የመጨረሻ ተናግሬ ጨርሳለሁ። ከዚህ ስትሄዱ አሁን ጌታ የመጨረሻ እንደዚህ እያለኝ ስላለ ነው። እስራኤሎች ወደ ተነገራቸው የተስፋ ቃል እንዳይገቡ መሃል ላይ ኢያሪኮ የሚባል ግንብ ነበር። ያ ግንብ ፈረሰ። ወደ ተነገረው ምዕራፍ ገቡ። 2018 ብዙዎቻችሁ እግዚአብሔር ወዳየላችሁ ከፍታ ትገባላችሁ። ጠላት እያየ ወዳጅ እያየ በሽታ ይከናወነ፣ ሞት አይከናወነ፣ ጭንገፋ አይከናወነ፣ ድህነት አይከናወነ፣ ውድቀት አይከናወነ። አንድ ሰው ጮሆ አይከናወንም ይበል። ድገሙና ውጁ የመጨረሻ እዚህ ባሉ ቅዱሳን ላይ ምሪቱ ላይ ባሉ ቅዱሳን ላይ እናገራለሁ በጌታ በኢየሱስ እስጢፋኖስን ጸጋና ኃይልን ተሞልቶ ተብሎ እንደተጻፈ ዛሬ ይህንን ቃል የመጨረሻ እናገራለሁ። በመንፈስ ሆናችሁ አሜን ብላችሁ ተቀበሉ። ጸጋና ኃይል የተሞሉ በጌታ በኢየሱስ ስም ትውልዶች ይነሳሉ። በትምህርት ዓለም ለምድሪቱ መፍትሄ የሚሆኑ ሀገርን የሚመሩ ለትውልድ በረከት የሚሆኑ በጸጋ የተሞሉ በኃይል የተሞሉ በጌታ በኢየሱስ ስም ይነሳል። መሪዎች ይነሳል። አገልጋዮች ይነሳል። የተማሩ የተቀቡ ይነሳል። ለገንዘብ ለሚበላ ለሚጠጣ የማይኖሩ በክርስቶስ ወንጌል የማይደራደሩ የኢየሱስን ወንጌል ለዓለም ሁሉ የሚሰብኩ በሞት ፊት የሚሰብኩ በጨለማ ፊት የሚሰብኩ በጌታ በኢየሱስ ስም ይነሳሉ። ከሆሳዕና ምድር ይነሳሉ። አውጃለሁ። ከዚህ ሰዓት ጀምሮ ጌታ እንደዚህ ይለኛል። አሁን የአንዳንዶች መንፈሳዊ ረሃብ በኢየሱስ ስም ተጨመረ። የጸሎት ጉልበታቸው ታደሰ። የአንዳንዶች አይን ተከፈተ። ጸልየው ማይጠግቡበት፣ ስለ ኢየሱስ ተናግረው ማይጠግቡበት መንፈሳዊ ሪቫይቫል ሲገቡ አለው። ቀኝ እጃችሁን ከፍ አድርጉ። 3 ጊዜ ነው የምታውጁት። 3 ጊዜ ጩሁና ሆነ በሉ። ድገሙ። የመጨረሻ እሺ። ማመስገን ጌታን ስላለብን ጌታን እናመሰግናለን፣ እናመልካለን። ከዛ በፊት ግን አብራችሁ ስታገለግሉ የነበራችሁ ዲያቆናቶች ልጸልይላችሁ። ጌታ ኢየሱስ ይባረክ። ለእናንተ ጸልያለሁ። በተጨማሪ ደግሞ የዛሬ 15 ቀን ባልሳሳት ሚያዝያ ስንት ነው? ሚያዝያ 23 እስከ 25 ከሚያዝያ 23 እስከ 25 ልዩ የሆነ ኮንፈረንስ በዚህ ስፍራ ላይ አለ። በጣም ወደው መንፈሳዊ ወንድሜ ነው ይህ ሰው። ስለዚህ ወደዚህ መጥቶ ያገለግላል። ከሌሎች ከፈረንጆች ጋር መጥቶ እዚህ ቦታ ላይ ያገለግላሉ። የኢየሱስን ወንጌል ይሰብካሉ። የተለያየ አይነት ዘማሪዎች ተጋብዟል። እየመጣችሁ ተካፈሉ ማለት ነው። ይገባል ከዚህ በላይ ለታረደው በግ ለእግዚአብሔር ልጅ ለናዝሬቱ ለኢየሱስ በሆሳዕና ምድር ላይ ክብር በሰማይ በምድር ከምድር በታች ይሁንለት። ሃሌሉያ! አንድ ሰው ጮሆ ሃሌሉያ ይበል። ድገሙ እስቲ ሃሌሉያ! የመጨረሻ በዚህ አምልኮ ውስጥ ጌታ እየከበረ እንዳለ ለእናንተና ለቤታችሁ በጌታ በኢየሱስ ስም ታላቅ ድል ሆነ። ድል ሆነ በጌታ በኢየሱስ። ድል ሆነ በጌታ በኢየሱስ። መጽሐፍ እንደዚህ ይላል፣ ይህን ትንቢት እናገራለሁ፣ በሚመጣው ዘመን ያዕቆብ ስር ይሰዳል፣
እስራኤልም ያብባል፣ ፍሬው ምድርን ይሞላል ተብሎ እንደተጻፈ ከሆሳና ምድር ገና ብዙዎች ይነሳሉ። ፍሬያቸው ምድርን ይሸፍናል። ፍሬያቸው ዓለምን ይሸፍናል። የኢየሱስን ወንጌል የሚሰብኩ ይነሳሉ። ዘማሪዎች ይነሳሉ። ነቢያት ይነሳሉ። ሐዋርያት ይነሳሉ። አባቶች ይነሳሉ። ለትውልድ መፍትሄ ይሆናሉ። ለኢትዮጵያ መፍትሄ ይሆናሉ። በኢየሱስ አንድ ሰው ቀኝ እጁን ከፍ ያርግ። ትንቢት እንናገራለን በዚህ ሰዓት ላይ በጌታ በኢየሱስ በጨለማው መንደር ላይ በዲያብሎስ ሥራ ላይ እቺን ምድር በሚረግም ቅዱሳን ላይ ሟርት በሚናገር ላይ እናንተ ላይ ቤተሰቦቻችሁ ላይ ዘሮቻችሁ ላይ እዚህ ያሉም ላይ በተለያየ አይነት የምድር ዳርቻ ሆነው በዚህ ሰዓት ላይ ያሉ ሁሉ ላይ በጌታ በኢየሱስ ስም እንናገራለን። በአንቺ ላይ የተሰራ መሳሪያ አይከናወንም ይላል። በእናንተ ላይ በቤታችሁ ላይ በሽታ አይከናወንም፣ ሞት አይከናወንም፣ ጭንገፋ አይከናወንም፣ ድህነት አይከናወንም፣ ውድቀት አይከናወንም። አንድ ሰው ጮሆ አይከናወንም ይበል። ድገሙና ውጁ የመጨረሻ እዚህ ባሉ ቅዱሳን ላይ ምድሪቱ ላይ ባሉ ቅዱሳን ላይ እናገራለሁ በጌታ በኢየሱስ እስጢፋኖስም ጸጋና ኃይልን ተሞልቶ ተብሎ እንደተጻፈ ዛሬ ይህንን ቃል የመጨረሻ እናገራለሁ። በመንፈስ ሆናችሁ አሜን ብላችሁ ተቀበሉ። ጸጋና ኃይል የተሞሉ በጌታ በኢየሱስ ስም ትውልዶች ይነሳሉ። በትምህርት ዓለም ለምድሪቱ መፍትሄ የሚሆኑ ሀገርን የሚመሩ ለትውልድ በረከት የሚሆኑ በጸጋ የተሞሉ በኃይል የተሞሉ በጌታ በኢየሱስ ስም ይነሳል። መሪዎች ይነሳል። አገልጋዮች ይነሳል። የተማሩ የተቀቡ ይነሳል። ለገንዘብ ለሚበላ ለሚጠጣ የማይኖሩ በክርስቶስ ወንጌል የማይደራደሩ የኢየሱስን ወንጌል ለዓለም ሁሉ የሚሰብኩ በሞት ፊት የሚሰብኩ በጨለማ ፊት የሚሰብኩ በጌታ በኢየሱስ ስም ይነሳሉ። ይነሳሉ። ከሆሳና ምድር ይነሳሉ። አውጃለሁ። ከዚህ ሰዓት ጀምሮ ጌታ እንደዚህ ይለኛል። አሁን የአንዳንዶች መንፈሳዊ ረሃብ በኢየሱስ ስም ተጨመረ። የጸሎት ጉልበታቸው ታደሰ። የአንዳንዶች አይን ተከፈተ። ተከፈተ። ጸልየው ማይጠግቡበት፣ ስለ ኢየሱስ ተናግረው ማይጠግቡበት መንፈሳዊ ሪቫይቫል ውስጥ ሲገቡ አለው። ከኔ ጋር ተናገሩ። የእግዚአብሔር ጸጋ አሁን በእኔ ላይ ነው። የእግዚአብሔርን ጸጋ በእናንተ ላይ ይህ ጸጋ እንዲመጣ ነው አሁን ምጸልየው። እንደመጣው አልመለስም በሉ። የመጨረሻ በህመም ውስጥ ያላችሁ እንደመጣችሁ አትመለሱ። ቢዝነስ ላይ፣ ትምህርት ላይ ያላችሁ፣ የተለያየ አይነት ስልጣን ላይ ያላችሁ እግዚአብሔር አምላክ በዚህ ሰዓት ጸጋውን በእናንተ ላይ ያፈሳል። እንደመጣችሁ አትመለሱ። የመጨረሻ እንደመጣ አልመለስም በሉ። በኢየሱስ ስም ጸለይኩ። እጅ ለእጅ አሁን ተያይዞ እየጸለየ ባለ ሁሉ ላይ የእግዚአብሔር ጸጋና ኃይል ይለፍ። ከልባችሁ በምትችሉት ድምፅ አውጥታችሁ አሜን ስትሉ የሆነ ብርሃን፣ የሆነ ጸጋ፣ የሆነ ኃይል በእናንተ ላይ ይመጣል። ታሪካችሁ ተመሳሳይ ሆኖ አይቀጥልም። ጤናችሁ ተመሳሳይ ሆኖ አይቀጥልም። ስራችሁ ተመሳሳይ ሆኖ አይቀጥልም። የእግዚአብሔር ጸጋና ኃይል በላያችሁ ላይ ይለፍ። ጸጋና ኃይል በጤናችሁ ላይ፣ በስራችሁ ላይ፣ በከፍታችሁ ላይ የእግዚአብሔር ጸጋ እንደ ሌላ ሰው የሚለውጥ፣ ቀንበርን የሚሰብር፣ እስራትን የሚበጥስ፣ ጨለማን የሚያነጋ፣ በሽታን የሚያነሳ፣ ሸክምን የሚያንከባልል የእግዚአብሔር ጸጋና ኃይል አባቶችን የረዳ፣ ትላንት ነቢያቶችን የረዳ፣ ሐዋርያቶችን የረዳ፣
ዛሬ በእናንተ ላይ በስራችሁ ላይ